ይሄ ቃል ወደ ህይወቴ የመጣው ምናልባት 9 ዓመት አካባቢ ይሆናልና በጣም የሚያስቸግር ነገር ውስጥ ሆኜ ነው እግዚአብሔር ይሄንን ቃል የሰጠኝ። በጣም ችግር ውስጥ ሆኜ እግዚአብሔር ይሄን ቃል ሰመጣ። ቤተክርስቲያን ሄጄ ነው የሚሰብከው ሰባኪውና አይኒው እግዚአብሔር ለልባችን ሲናገር ይገባናልና የሚገርም ነው። እግዚአብሔር ያንን ቃል ከሰጠኝ በኋላ እንደገና በትንቢት እኔን ጠርቶ ሰውየው ነገረኝ። ጠርቶኝ ና አንተ ሰውዬ ነህ፣ ጥቁር ጃኬት ነበር የለበስኩትና አንተን ስፔሲፊካሊ ብሎ ጠርቶኝ ብዙ ነገር ነገረኝ። እስካሁን ድረስ የሚሆን ነገር እግዚአብሔር ነገረኝ። አሜን ሃሌሉያ። እነዚህ ሁለት ሰዎች ምዕራፍ 1 ቁጥር 5 ላይ ስትመለከቱ በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እነዚህ ሁለት ሰዎች በመጀመሪያ ደረጃ አገልጋዮች ናቸው። እግዚአብሔርን የሚያገለግሉ የአሮን ዘር ናቸው። እግዚአብሔር የአሮንን ዘር ለራሱ እንዲያገለግለው የለየው ዘር ነው። እነዚህ ደግሞ በጣም ዲቮትድ የሆኑ ሰዎች ናቸው። እግዚአብሔርን ቀንና ሌሊት የሚያገለግሉ ሰዎች ናቸው። ትንሽ ዓመት አይደለም፣ በጣም ብዙ ዓመት አገልግለው አርጅተዋል። እና ስለነሱ የሚመሰክርላቸው ሰው ሳይሆን እግዚአብሔር ራሱ የእግዚአብሔር ቃል የሚናገረው ስለነሱ ምንድነው? እነሱ በጌታ ትእዛዝና ሕግጋት ሁሉ ያለምን ነበሩ ይላል? ያለ ነቀፋ። ያለ ነቀፋ ነበሩ። ነቀፋ የሚባል ነገር የለባቸው። ኃጢአት የለባቸውም ማለት ሳይሆን ነቀፋ የለባቸው። ግሮስ የሆነ የሚታይ ነገር እግዚአብሔር የሚነቅፍባቸው ነገር የለም። ስትመለከቱ ራእይ ምዕራፍ 2 ላይ ስትመለከቱ ለኤፌሶን ምንድነው የሚለው? ለቤት መልአክ ምን ይለዋል? የምነቅፍብህ ነገር አለኝ ይለዋል አይደል? በጣም ብዙ ፖዚቲቭ ነገሮችን ተናግሮ እናንብበው። ወይቴ ካገኘው ምዕራፍ 2 ኤፌሶን ስለ ምዕራፍ 2 ኖ ራእይ ምዕራፍ 2 ከአንድ ጀምሮ እስከ 5 በጣም ብዙ ነገር ተነግሯል አይደለም? ይሄ ለኤፌሶን መልእክተኛ ፕሮባብሊ የኤፌሶን ቤተክርስቲያን መሪ ሊሆን ይችላል ብለው ነው ሰዎች የሚናገሩትና የሚነገረው ምንድነው? ስራህን አውቃለሁ፣ ምን በጣም ትደክማለህ ለኔ አይደል? ብዙዎች ክፎችን ልታገስ እንዳትችል እንዲሁም ሳይሆን ሐዋርያት ነው የሚሉትን ሁሉ መርምረህ አግኝተሃል። በጣም ብዙ ኔጌቲቭ ነገር ማለት ብዙ ነገሮችን አድርገሃል። ግን ሜጀር ጎልቱ ደግሞ የሚታይ ምን አለብህ? ችግር አለብህ። እሱም ምንድነው? የቀደመው ምን አድርገሃል? ፍቅር ቤዚክ ነገር ነው። ቤዚክ ዋናውን ነገር ትተሃል ይላል። እግዚአብሔር ይሄንን የቤተክርስቲያን መሪ ሲነቅፍ አይተናል። እነዚህን ሰዎች ግን ምን አላቸው? አልነቀፋቸውም። እግዚአብሔር አልነቀፋቸውም። ነቀፋ የሌለባቸው ሰዎች ናቸው። በእግዚአብሔር ፊት በጽድቅ የሚመራሉ ሰዎች ናቸው። ወይም ደግሞ ከእግዚአብሔር ጋር ራይት ስታንዲንግ አላቸው። ከእግዚአብሔር ጋር በትክክል የሚኖሩ ሰዎች ናቸው። ግን እንደዛ ሆነው ግን እነዚህ ሰዎች ደግሞ በሰው ፊት ምን አላቸው? ነቀፋ አለባቸው አይደል? በሰው ፊት ግን ምን አላቸው? በእግዚአብሔር ፊት ነቀፋ የለባቸው። በሰው ፊት ግን ምን አለባቸው? ነቀፋ አለባቸው። ሰው እነሱን ሲያይ ወይ እነዚህ እግዚአብሔርን ያገለግላሉ፣ ግን ምን የላቸውም? ልጅ የላቸውም። ትልቁ ነቀፋቸው ሰው የሚነቅፋቸው ምንድነው?
እንዴት ልጄላቸው እንዴት ልጄላቸው? ምናልባትም ሰዎች ምን ብለው ያስባሉ? ችግር ቢኖርባቸው ነው እንጂ እግዚአብሔር እንዴት ልጅ አይሰጣቸውም ነው የሚለው እኮ አይደል? እንጂ ጻድቃን ሆነው እግዚአብሔር ያለ ነቀፋ እየኖሩ ግን የእግዚአብሔር ሐሳብ እንደሆነ ማንም አይረዳም። ስለዚህ ይሄ ነገር ሁልጊዜ የሚከነክናቸው ነገር ነው። ሁልጊዜ የሚቸገሩበት ነገር ነው። ስለዚህ ጉዳይም ደግሞ ጸልያ በጣም ብዙ ጊዜ ጸልያው ብዙም እንደ ጸለዩ ስትመለከቱ ገብርኤል መጥቶ ዘካርያስ ሄዶ ሊያገለግል በገባበት አይደለ መልአኩ መጥቶ ምን ያለው? ጸሎትህ ምን ተብሏል? ተሰምቷል አይደለ? ጸሎትህ ምን ብሏል? እና ተሰምቶልሃል ጸሎትህ ሲለው ዘካርያስ ደነገጠ፣ አላመነም። ፕሮባብሊ ጸሎቱ የተጸለየው መቼ ሊሆን ይችላል? ከረጅም ጊዜ በፊት ሊሆን ይችላል። በቅርብ ጊዜ ኤልሳቤጥም እያረጀች ስትመጣ እሱም ሲያረጅ ጸሎቱን ብሎ ሊሆን ይችላል። ተረስቶ ሊሆን ይችላል። እግዚአብሔር ግን አይረሳም። አሜን አሜን። የተጸለየ ጸሎት በእግዚአብሔር ጋር መልስ አለው። የጊዜ ጉዳይ ነው። አሜን። ጊዜው መቼ ነው እንጂ ምን አለው? ብንረሳ እንኳን እግዚአብሔር ምን አያደርግም? አይረሳም። ዘካርያስ ረስቷል፣ እግዚአብሔር ግን አላደረገም፣ አልረሳም። እግዚአብሔር ጸሎትህ ምን ተብሏል? ተሰምቷል። ሁል ጊዜ በእግዚአብሔር ፊት እኛ አንተን እናገለግልሃለን፣ ግን እንዴት ልጅ የለንም? እግዚአብሔር ሆይ እኛ ካንተ ጋር ነን ያለነው፣ ሰዎች ግን በእኛ ላይ እንዴት ልጅ የላቸውም ብለው ብዙ ነገር ይናገራሉ። ብዙ ነገር ምን ብሎናል? አሳፍሮናል፣ አፍረናል። እግዚአብሔር ግን በጊዜው መጣ ማለት በእግዚአብሔር ዘንድ የተቀጠረ በዘካርያስ ግን ያልታሰበ ነው። እሱ ሩቲኑ ነው የሚፈጽመው፣ ተራው ደርሶ ነው። ልክ እንደኔ ማለት ነው አይደል? ፓስተር በዚህ ቀን ታገለግላለህ አለኝ። ዛሬ ያው በተራዬ ነው የመጣው። ልክ እንደዛ ተራው ደርሶት መጣ። እግዚአብሔር ግን ምን አድርጎ ነበረ? ፕላን አድርጎ ነበር ዘካርያስን ለመገናኘት። አሜን። ለጸሎቱ መልስ ለመስጠት አይደል? ያው ግን እዛ እንደምታነቡት ባለማመኑ ግን መስማትም መናገርም አልቻለም አይደል? አልቻለም። እና ሄዶም ለሷም ሊነግራት አልቻለም። ግን እግዚአብሔር ግን ልጅ ይወለዳል ከነስሙ ስለነገረው ኤልሳቤጥ ምን አደረገች? ጸነሰች። አሜን። መጸነሷንም ስታውቅ በቃ እግዚአብሔርን አመሰገነች። ምን አለች? ነቀፌታዬን ከሰው መካከል ምን አድርጎልኛል? አስወግዶልኛልና ስትል ራሷ ምን አደረገች? ሰወረች። ለምን እንደሰወረች አላውቅም። ምናልባት በደንብ እስኪያድግ ድረስ እርግጠኛ ለመሆን ይሁን አላውቅም። አይደል? ማለት የሁለት ወር ልጅ አይታወቅ፣ የሁለት ወር አይደል? አይደል? ግን ለምን እንደሰወረች ግን አናውቅም። ግን አንድ ነገር ግን አውቃለች። እግዚአብሔር ግን ምን አድርጓል? ነቀፌታዋን ሊያስወግድ መጥቷል። አሜን። ስለዚህ እግዚአብሔር መጥቶልኛል ስትል እግዚአብሔርን አመሰገነች፣ እግዚአብሔርን አከበረች። እግዚአብሔርም ደግሞ የሰጣት ልጅ የሚገርም ልጅ ነው። ማን ነው? ዮሐንስ ነው የተሰጣት። የማን ነቀፌታ የሚያነሳ? በእርሱ መምጣት ምክንያት የሱና የሷ ነቀፌታ ተነሳ። አሜን። ወረድ ብላችሁ ስታነቡ በጣም ነው ግን ተወልዶ ልጁ ስም መሰየም ላይ ሲደርሱ አይደል? እሷም የተናገረችው ስም ዮሐንስ የሚለው የማይናገረውም ደግሞ ዘካርያስ የማይሰማው ነው በጽሁፍ ጽፎ ዮሐንስ ሲል በዛ አገር ያሉ ሰዎች ምን አደረጉ? ተገረሙ። ይሄ ልጅ ምን አይደል? ጠብቀው የተሰጣቸው በረከት ግን ለአገር የሚበቃ ነበር። አሜን። በምድረ በዳ የሚጮህ ድምጽ የኢየሱስ ክርስቶስን መምጣት የሚናገር ነብይ ከነብይም ሁሉ የሚበልጠው ዮሐንስ ከነሱ ተወለደ። አሜን ሃሌሉያ አሜን።
ኢየሱስ ይሄ ነው የእግዚአብሔር ልጅ ይሄ ነው የሚል ይሄ የእግዚአብሔር በግ ይሄው የሚሰዋው ብሎ የሚናገር ለኛም ደግሞ ነቀፌታል የሚያስወግደው የኢየሱስ ክርስቶስን መንገድ የጠረገ ዮሐንስ ተወለደ። አሜን ሃሌሉያ። ኢየሱስ መጥቶ ደግሞ የኔና የናንተን ነቀፋ ከመንገድ ላይ ጠርጎ አነሳው። ሃሌሉያ እግዚአብሔር ይመስገን። ሃሌሉያ። ስንት ነቀፋ ነበረብንኛ አይደል? ስንት ነቀፋ። ግን ኢየሱስ መጥቶ ግን ነቀፋችንን በሙሉ አነሳው። ጌታን ከማወቃችን በፊት ስለኔ ብትጠይቁ ብዙ ነገር መማር ትችላላችሁ። ያን ሁሉ ነቀፋዬን ያነሳ እግዚአብሔር ነው። የእያንዳንዳችንም ታሪክ እንደዚሁ ነው። ነቀፌታችንን በሙሉ የጠረገ ያነሳልን ጌታ ነው። አሜን። የሚገርማችሁ ነገር ይሄ የሚያሳፍር ነገር ነቀፌታ የሚባል ነገር አጥንት ስር የሚገባ ነገር ነው። ከባድ ነገር ነው። በቃ ሰው እጁ የሚጠቋቆምበት ነገር ነው። ይሄ ሰው ጥሩ ነው ያ ነው ግን የሚለው ሰው ግን የሚልብን ነገር እኛም ግን የምንለው ነገር ያን ነቀፌታ እግዚአብሔር ያነሳል። አሜን ያነሳል እግዚአብሔር። ዘፍጥረት ላይ ስትመለከቱ መቼም ሁሉ ነገር ዘፍጥረት ላይ ስታዩ ነው የመጀመሪያውን ፐርፌክት ሞዴል የምትመለከቱትና ምዕራፍ 2 ቁጥር 25 ላይ ስትመለከቱ አዳምና ሔዋን ምን ነበሩ? ራቁታቸውን ነበሩ። ግን ሆነው ራቁታቸው ሆነው ምን አይሉም ነበር? አይተፋፈሩም ነበር። መተፋፈር የሚባል ነገር ማፈር የሚባል ነገር አልነበረም። በእግዚአብሔር ፕሬዘንስ ውስጥ ኖረው ከእግዚአብሔር ጋር ትክክለኛ ግንኙነት ኖሯቸው ሲኖሩ ማፈር የሚባል ነገር አልነበረም። ራቁት ሆነው አላፈሩም፣ አይተፋፈሩም ነበር። ግን ኃጢአት ከመጣ በኋላ ግን ልክ ከበሉ በኋላ እሱም ራቁት መሆኗን እሷም መሆኗን ምን አደረጉ? አወቁ አይደል? ራቁት መሆናቸውን አወቁ። መተፋፈር ጀመሩ። መተፋፈር የኃጢአት ውጤት ነው። ሼም እፍረት ነቀፌታ ከአዳም ከውድቀት በኋላ የመጡ ነገሮች ናቸው። እና ይሄንንም ሀፍረታቸውን ለመሸፈን እነሱ ምን አደረጉ? ቅጠል ሰፍተው ምን አደረጉ? አገለገሉ። የራሳቸውን መፍትሄ ሰጡ። የራሳቸውን ነገር አደረጉ አይደል? የሚገርማችሁ ነገር እግዚአብሔር ካላነሳው በቀር ነቀፋን እኛ የምናደርጋቸው ነገሮች በሙሉ አያነሱትም። ሊሸፍኑት ይችላል። ለጊዜው ሊመስል ይችላል፣ ግን ነቅለው አያነሱትም። አሜን። እነዚህ ሰዎች ሞከሩ ለመሸፈን፣ ግን እግዚአብሔር መጥቶ ግን ምን አደረገ? ምን አለበሳቸው ነው የሚለው አይደል? የበግ ቁርበት አምጥቶ ምን አደረጋቸው? ቅጠሉን አውርዶ ምን አለበሳቸው? ቁርበት አለበሳቸው። የመጀመሪያው እኮ ልብስ ያለበሰ ማን ነው? እግዚአብሔር ነው አይደል? መጀመሪያ ልብስ ያለበሰ እግዚአብሔር ነው። አዳምና ሔዋንን ልብስ ያለበሳቸው እሱ ነው አይደል? ልብስ ከዛ ነው የመጣው አይደል? የሰው አይዲያ አይደለም። ልብስ ከውድቀት በኋላ የመጣ ቢሆንም እግዚአብሔር ያለበሰው። የሚገርመው ምን እንደታረደ አይታወቅም። ፕሮባብሊ በግ ሊሆን ይችላል። የኢየሱስ ክርስቶስን መምጣት ተመልሶ ደግሞ ከውድቀታቸው እንደገና ወደ ነበሩበት ነገር እንዲመለሱ ትልቅ ፕሮፌቲክ ሲግኒፊካንስ አለው። ይሄ ቁርበት ኢየሱስ ክርስቶስ መጥቶ እንደገና የኛን የተሸፈነ የሀፍረታችን የሚሸፍንበትን ነገር የሚያሳይ ነው። ከውድቀት እንደገና ተነስተን እግዚአብሔር ወደ ነበርንበት ነገር የምንመለሰው በዚህ በኢየሱስ ክርስቶስ ቁርበት ነው። ምን ይባላል? ጸጋ ይባላል። አሜን። በእርሱ ጸጋው ስንሆን ነው የለም መተፋፈር የለም። ታውቃላችሁ? በጸጋው ስንሆን በእግዚአብሔር ፕሬዘንስ ስንሆን አንተፋፈርም። አሁን እኮ እንተፋፈራለን አይደል? በጣም እንተፋፈራለን። ጉድለት ሲኖር እንተፋፈራለን፣ እንጠቋቆማለን። ግን ጸጋ ሲበዛ መሸካከም እንችላለን። አሜን። እንችላለን። ቢያጠፋ እንኳን ሰው እንተወዋለን። ጸጋ ከሌለ ግን ነው እኮ አይደል? እንዴት ነው የሚባለው አይደል? ነው እኮ ጸጋ የኃጢአትን ብዛት ምን ያደርጋል? ይሸፍናል። ብዙ ኃጢአት እንኳን ቢኖር ፍቅር ጸጋ ምን ያደርገዋል? ይሸፍናል። አሜን። ግን በጎደለ ጊዜ ግን መተፋፈር ነው። እግዚአብሔር ግን እንዳንተፋፈር እውነትና ጸጋን ተሞልቶ ማን መጣ? ኢየሱስ መጣ። አሜን። እውነትና ጸጋን ተሞልቶ በእኛ
አደረ ኢየሱስ ክርስቶስ ዛሬ መጥቷል ጸጋን ተሞልቶ እውነትን ይዞ በህይወታችን ኢየሱስ መጥቷል አሜን ከኛ የሚጠበቀው ምንድነው እርሱ እንዲቆጣጠር መፍቀድ ብቻ ነው ትልቁ እኮ ችግር ዛጋ እኮ ነው ያለው እኮ መፍቀዱ ላይ እኮ ነው ፈቅዶ ለእርሱ እንዲቆጣጠር ማድረግ እኮ ከኛ እኮ የሚጠበቀው ምን ማድረግ ነው መስጠትና መፍቀድ ስራ አይደለም የሚጠበቀው የሚሰራ ማን ነው ራሱ ነው ስለዚህ ጸጋንና እውነትን ተሞልቶ በእኛ አደረ ስለ ራሔልም ማንበብ ትችላላችሁ ራሔልም ልክ እንደዚሁ ዘፍጥረት 30 ላይ ስትመለከቱ መካን ነበረች አይደል ለስንት ዓመት የተገዛላት አይደል ያዕቆብ ለሷ ነበር ግን ከመጣች በኋላ ግን ልጅ የለም አይደል እግዚአብሔር ግን ማድረገ ማህፀኗን ከፈተ እሷም እንደዛው ነቀፌታዋን እግዚአብሔር አነሳላት አሜን እና ብዙ መዝሙር ላይ ስታነቡ ብዙ ነገር ይናገራል ዳዊት በቃ ብዙ ነገር እግዚአብሔር ነቀፌታዬን አንሳልኝ ብዙ የሚከራከርበት ነገር አለ እስራኤላውያን በግብጽ በነበሩ ጊዜ ነቀፌታ ነበረባቸው አልነበረባቸው ምንድን ነበር የሚባሉት እዛ ባሪያ አይደል የሚባሉት የእግዚአብሔር ሕዝብ ነው የሚባሉት አይደለም ምንድናቸው ባሪያ ናቸው አይደል ጡብ ጠፍጥፎ የሚሰሩ እነሱ ናቸው አይደል ደሃ ጎስቋላ ነበሩ አይደል ነው ነበሩ ነፃነት ነበራቸው ነፃነት የላቸው አይደል እንደፈለጉ ምን ያደርጓቸው ነበር ያሰራቸው ነበር ይሄ እስራኤላውያን ለ460 ዓመት በግብጽ ምድር የደረሰባቸው ነገር ይሄ የነሱ ነቀፌታ ነው ግን ይሄ መከራ ሲበዛባቸው ወደ እግዚአብሔር እናደረጉ ጮህ አይደል ጮህ ሲንሲር የሆነ ጮህ ነው ጮህ እግዚአብሔርም ምን አደረገ ለአብርሃም ለይስሐቅ ለያዕቆብ ያደረገውን ምን አደረገ አሰበ ቃል ኪዳኑን አሰበ ስለዚህ ማተላከላቸው ሙሴ ተላከላቸው ህዝቡን ነፃ እንዲያወጣ ማተላከ ሙሴ ተላከ ከዚህ ሁሉ ነቀፌታ እንዲወጡ የሚገርማችሁ ነገር ግን ከዛ ከወጡ በኋላ በብዙ ተአምር እግዚአብሔር ካወጣቸው በኋላ በምድረ በዳ 40 ዓመት ግን ምን ነበሩ መንገድ ላይም ቢሆን እንኳን ልባቸው ግን የት ነው ግብጽ ነው ልባቸው እኮ ያለው አይደል ሁልጊዜ መመለስ ነው የሚፈልጉት በቃ አይደል ሁልጊዜ መመለስ ነው የሚፈልጉት ግን ግብጽ ውስጥ የነበረው ግን ምንድነው ባርነት ሁሌ ግን መመለስ ነው የሚፈልጉት እና ዮርዳኖስ ከተሻገሩ በኋላ ግን እናደረገ እግዚአብሔር በምድረ በዳ የተወለዱ ያደጉ ብዙዎች አሉ ስቲል በምድረ በዳ እንኳን ቢያልፉ ከእግዚአብሔር ተአምራት እንኳን ቢያዩ ምን አለባቸው እስካሁን ድረስ ግብጽ አለባቸው እና እግዚአብሔር ምን አደረገ ኢያሱ ምዕራፍ 5 ቁጥር 9 ላይ ማንበብ ትችላላችሁ ኢያሱ ምዕራፍ 5 ቁጥር 9 አገኘኸው ታነብልኝ ጌታ ይባርክ እነዚህ ሰዎች ከነሸለፈታቸው ነው ያሉት
ገና የቃል ኪዳን እንኳን ማተም አልተደረገባቸውም ለአብርሃም እኮ የተነገረው ያን ነው ምን ታደርጋለህ ከአንተ ዘር የሚሆነው ሁሉ ምን መደረግ አለበት መገረዝ አለበት ይሄ ደግሞ የቃል ኪዳኑ ምልክት ነው ስለዚህም ደግሞ በዛ ቦታ ላይ አስቀመጠና ኢያሱ ምን አደረጋቸው ገረዛቸው የተገረዙ ቀን እግዚአብሔር ምን አለ የግብጽን ምን ነውር ከናንተ ላይ ምን አደርጋለሁ አንከባል ይያለሁ አሜን እስከ ዛሬ የነበራችሁበትን ባርነት እስከ ዛሬ ድረስ በውስጣችሁ ግብጽ የሚያሰኘውን ነገር እስከ ዛሬ ያልተላቀቃችሁትን ነገር ዛሬ ምን አደረኩት አንከባለልኩት አሜን ሰው ወደ እግዚአብሔር ቤት እንኳን ከመጣ በኋላ ብዙ ያልተንከባለለ ብዙ ነገር ይኖረዋል ወደ እግዚአብሔር ቤት መተው ኤርትራን ባህር ከተሻገሩ በኋላ ብዙ ደመናውን ያዩ አይደል የእሳት አምድ ያዩ ማታ እግዚአብሔር ሲናገር ተአምር ያዩ ስቲል ግን ምን አለባቸው ሸለፈት አለባቸው ነውር አለባቸው ነቀፌት አለባቸው እግዚአብሔር ግን እቺን ምድር ከመውረሳቸው በፊት እንደውም ከዛ በኋላ ስትመለከቱ እኮ ከፊት ለፊታቸው ያለው ማን ነው ኢያሪኮ ነው ያለው ከዛ በኋላ እኮ ነው የመጀመሪያውንም ደግሞ የምድሪቷን ፍሬ ይበሉት ከዛ በኋላ ነው ገብቷችኋል ገብተው ከናን ግን ነቀፌታቸው ሳይነሳ ግን የከናንን ፍሬ መብላት አይችሉም ኢንጆይ ማድረግ አይችሉም እግዚአብሔር ምን ማድረግ ነበረበት ነቀፌታቸውን ማንሳት ነበረበት እግዚአብሔርም ነቀፌታቸውን አነሳ እስከ ዛሬ ድረስ ሲከተለን የነበረ ነቀፌታ በኢየሱስ ስም ይነሳ አሜን ጌታን እንኳን ተቀበለን በእግዚአብሔር ቤት እያለን ያለቀቀ ነቀፌታ ይነሳ በኢየሱስ ክርስቶስ ስም ይነሳ እግዚአብሔር ያንከባለው አሜን ነቀፌታ ግን የሚባል ነቀፌታ በኢየሱስ ስም ከእግዚአብሔር ቤት ላይ ይነሳ ቆላስያስ ምዕራፍ 2:11 ላይ ስትመለከቱ ምን ይላል የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተገረዘ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ በጥምቀትም ከርሱ ጋራ ተቀበራችሁ ይላል ለአዲስ ኪዳን ለኛ ለሆነውም ደግሞ ልክ እንደዚሁ እነሱ ፊዚካሊ እንደተገረዙ ምንም አለ የልብ መገረዝ የሚባል ነገር አለ በልባችን ውስጥ መገረዝ ያስፈልገናል በልባችን ውስጥ መውደቅ የሚገባው መነሳት የሚገባው ነቀፌታ የሆነው ነገር ሁሉ ተንከባሎ መውደቅ አለበት ኢየሱስ ክርስቶስ በህይወታችን በሙላት በክብር እንዲገኝ መነሳት አለበት የግድ ነው ስለዚህ እግዚአብሔር ነቀፌታን ከያንዳንዳችን ላይ ያነሳል ነቀፌታ በግል ሊሆን ይችላል እኮ በግል በያንዳንዳችን ነቀፌታ ሊኖር ይችላል አንዳንዱ በቤተሰብ ሊሆን ይችላል አንዳንዱ በአገር ሊሆን ይችላል አይደል እኛ አሁን ከአፍሪካ ስለመጣን ነቀፌታ አለብን አይደለም ከኢትዮጵያ ከኤርትራ ስለመጣን ጓደኞቼ ሊነግሯችሁ ይችላል እኛ በሽተኞቼ ሁሌ የሚጠይቁኝ ጥያቄ አለ ይሉኛል by the way where did you come from ይሉኛል ኢትዮጵያ ካልኩት ይላል እና ከፊታቸው አስተዋውቃል ምን ማለታቸው ነው እዛ ከደሃ ሀገር አምልጠን የመጣው አይደለ አይመስላችሁም ኢትዮጵያ ሲባል ምንድነው የሚመጣለት ሰው እውነት ለመናገር ረሃብ ነው የሚመጣው አይደለ እና ጥሩ ሰዎች ስለሆኑ ግን ይላሉ ኃይለ ሥላሴ ይላሉ አይደለ ግን በልባቸው የሚያስቡት ምንድነው ረሃብ ነው የሚያስቡት እውነቱ ይሄንን አረ ከዛ ሩቅ ነው የመጣው እኮ ምናምን ልክ ነው ከሩቅ ነው የመጣው እላቸዋለሁ እና በቃ ግር ይላቸዋል ምን ሊመልሱልኝ እንደሚችሉ ምክንያቱ ምን ስለሚያዩ ከዚህ ስም ጋር ነቀፌታ እግዚአብሔር ነቀፌታችን ያንሳል አሜን ይሄ ስም ሲጠራ ልባችን ያዝናል እና በቃ አዝናለሁ ግን እኮ ተቀይሯል እላቸዋለሁ ለውጥ አለ እኮ ሪሊ ለውጥ አለ አሁን ተቀይሯል ብዙ ነገር ለውጥ አለ እውነት ነው እግዚአብሔር ነቀፌታችንን እያነሳ ነው አሜን ግን ይቀራል እግዚአብሔር ሙሉ ለሙሉ ነቀፌታችን ያንሳል የሚገርማችሁ ነገር በሕዝቅኤል 36:30 ላይ እስኪ አንብብልኝ 36:30 ላይ ሕዝቅኤል
36 36 ልክ ነው። እሺ ይሄ በምርኮ ጊዜ የነበሩበትን ስለ እስራኤላውያን ሲነሳ የሚነገራቸው ረሃብ ችግር ነው። ስለዚህ በአሕዛብ መካከል የሚታወቁት በምንድነው? በረሃብ ነው የሚታወቁት። ይሄንን ደግሞ ምን አድርገዋለሁ እኛ ለእግዚአብሔር ይሄን ስድባችሁን በአሕዛብ መካከል ያለውን ረሃብ ተብሎ የሚጠራው ምን አድርገዋለሁ? አነሳዋለሁ። ይሄንንም ምን አደርጋለሁ? አበዛለሁ። አሜን። እግዚአብሔር ብቻ ነቀፌታ የሚያነሳው አሜን። ምናልባት መንግስት የ15 ዓመት እቅድ ስለቀየስኩ ነው ሊል ይችላል። ግን አክቹዋሊ ነቀፌታ የሚያነሳው ማን ነው? ማን ነው የሚያነሳው? እግዚአብሔር ነው የሚያነሳው። ሃሌሉያ። እግዚአብሔርም ደግሞ ነቀፌታን አነሳ ስትል አይደለ ራሷን ሰወረች። ነቀፌታን በትክክል የሚያነሳ እግዚአብሔር ነው። የአገር ነቀፌታ ያነሳል። አሁን ስንሰማ ወገኖቻችን ተሰደው በየቦታው ሄደው የሚደርስባቸው ነገር ስንሰማ ልባችን ያዝናል አይደል? ያዝናል። ዜና እንኳን ቦታ እንኳን አይሰጠውም። እዚህ እግዚአብሔር ነቀፌታችን ያንሳ። አሜን። እግዚአብሔር ያነሳል። የእስራኤልን ነቀፌታ እግዚአብሔር አነሳ። ነህምያ ምዕራፍ 1 ቁጥር 3 ላይም ስትመለከቱ በጣም እንደዚሁ የምታዩት ነገር አለ። በእግዚአብሔር ሕዝብ ውስጥ እየሆነ ያለውን ነገር ሕዝቅኤል ከሰማ ነህምያ ከሰማ በኋላ የሆነው ነገር ታያላችሁ። ምዕራፍ 1 ነህምያ ምዕራፍ 1 ቁጥር 3 ነህምያ የሚኖረው በንጉስ ቤት ውስጥ ነው የሚኖረው። የቸገረው ነገር የለም። ግን ኢየሩሳሌም የነበሩ ግን ወገኖቹ መተው ግን የሚነግሩት ነገር ግን ልቡን ሰበረው። ምን አሉት? እነሱ ቅሬታዎቹ በታላቅ መከራና ስድብ ውስጥ ያሉበት ነገር የሚያሳዝን ነገር ነው። ያ የተከበረ የእግዚአብሔር ከተማ ያ የእግዚአብሔር ስም የተጠራበት ቦታ ዛሬ ግን ምን ሆኗል? መሰደቢያ ሆኗል። ይሄን ነበር የሰማው። ታውቃላችሁ ዛሬ ስለ እግዚአብሔር ቤተክርስቲያን ስታዩና በደንብ በቃ ስትመለከቱ ብዙ ልብን ደስ የሚያሰኝ ነገር አታዩ አይደል? ከመቼውም ይበልጥ ምን ያለበት ነው? የስታንዳርዳችን የወረደበት ጊዜ አይደል? የክርስቲያን ስታንዳርዳችን የወረደበት ጊዜ ነገር በቁጥር ብዙ ልንሆን እንችላለን። ግን በመጽሐፍ ቅዱስ ስታንዳርድ ሲለካ ግን በብዙ የወረድንበት ነው። ቤትም ማለት the body of Christ ግሎባሊም ሊሆን ይችላል፣ እዚህም አገር ቤትም ሊሆን ይችላል ማለት የምንሰማው ነገር በሙሉ ጆሮ ምን የሚያደርግ ነገር ነው? ጭው የሚያደርግ ነገር ነው። ጭው የሚያደርግ ነገር ነው። በእኛ መካከል የሚሆን ነገሮች ጆሮ ጭው የሚያደርግ ነገር ነው። አንድ ስለ ጋብቻ የምታስተምር መስከረም ዩቲዩብ ላይ ታያችሁ እና ጋሽና ጠየቋት እና በጣም ጥሩ ነገር ነው የምታስተምረው። የታያችሁ ዩቲዩብ ላይ በጣም እዚህ መታታገልግል ደስ ይለኛል። እንደው በብዙ ስለምታማክር ትዳርን በተመለከተ እንትኖችን ማለት ጌታን ማያውቁት የሚያውቁት እና what do you think the difference ብለው ጠየቋት። ማለት በሚያምንና በማያምን right now I don't see any difference. pornography እዛ ብቻ አይደለም ማለት እዚህም ማለት እሷ ካውንስል ስለምታደርግ ፐርሰናሊ ስለምታይ የተረዳችው ነገር እና ይሄ በዓለም የምናየው ነገርና የኛ ትዳር ከውጭ ካለው ትዳር በመለኪያ ደረጃ አልተለየም አይደል? ሰዎች አሁን እኮ ተናግረን ነው ክርስቲያን መሆናችንን የሚያውቁት አይደል?
ብለንም አይ ነው የሚሉት አይደል አይደል ተናግረን ብለንም እንኳን አይደል ብዙም ቦታ አይሰጡም አይደል አይደል ነው አይሰጡም ለምን ህይወታችን የሚታይ ነገር አይደል አባቶቻችን እንደዛ አልነበሩ ኢቭን ከ10 ከ20 ዓመት በፊት እንኳን የነበሩ እዚህ ሀገር እንኳን ከ50 ዓመት ከ60 ዓመት በፊት እንኳን እንደዚህ አልነበረው አይደል ህይወታችንን ማድረግ አለበት መናገር አለበት እኮ ገና አይተው ይሄ ሰውዬ ምንድነው ማለት አለበት ልዩ መንፈስ ከርሱ ጋር አለ ማለት አለባቸው አይደል something is different ማለት አለባቸው አይደል አሁን ግን እኛም ምን ሆነናል ቁጥር ነው አይደል ቁጥር እንደማንኛውም ሰው ሆነናል ይሄ እኮ የስታንዳርድ መውረድ እኮ ይሄ እኮ የሚያስለቅስ ነገር እኮ ይሄ እኮ የሚያሳዝን ነገር እኮ ይሄ እኮ ትልቅ ነቀፌታ ነው በእግዚአብሔር ቤት አይደል ነው እኮ ዛሬ ስለ አገልጋዮች እንሰማለን ከሌ እንደዚህ ሆነ አንዳንድ ጊዜ ያው እኛም ለመፍረድ እንፈጥናለን ግን የሚገርማችሁ ነገር ግን እኛም የባሰን ሊሆን ይችላል አይመስላችሁ ነው እኮ ክርስቶስ ሲናገር ነው ስለዚህ ጉዳይ ተነሳና አገልጋዮቻችን እየወደቁ እንደዚህ ሲባል አንድ ምሳሌ ሲናገር ነው አንደኛው በሃይዌይ እየነዳ ትኬት ተሰጠው ለጓደኞቹ መጥቶ በ65 እየነዳሁኝ ምናንኩኝ ትራፊክ ትኬት አገኘሁ አላቸው እንዴት አሉታ ዋት አሉ ዲፍረንስ አንተ መያዝህ እኛ ደግሞ አለመያዛችን ነው ልዩነቱ እንጂ ሁላችንም ስንት ነው የምንነዳው 70 እና 65 ነው የምንነዳው ገብቷችኋል አንዱ መያዙ አንዱ ደግሞ አለመያዙ አይደል ነው እኮ አይደል አሁን አንድ አገልጋይ እንደዚህ ሆነ አይደል እኛስ ያልተያዝ ነው አይደል ስላልተያዝን እኮ ነው እኛ ስንት ጊዜ አይደል ስለዚህ ማንንም ላይ ለመፍረድ አይገባም እንደውም ደግሞ ገላትያ 6 ምዕራፍ 1 እኮ የሚለው ምንድነው እናንተ መንፈሳውያን የሆናችሁ ምን አድርጉ ነው የሚለው ታገኛችሁ ጋር ያለው ነው ገላትያ 6:1 ስለዚህ ማንም ወድቆ ብናይ በመካከላችን ማንም እንኳን ነቀፌታ ቢኖርበት ችግር ቢኖርበት የኛ ድርሻ የሱን ነቀፌታ ማጉላት ሳይሆን በየዋህ መንፈስ አቅንቶ ያንን ሰው ምን ማድረግ ነው ወደ ህይወት መመለስ ግን የምናደርገው እኛ እንደዛ አይደለም አንድ ሰው ከወደቀ እኛም አብረን ምንድነው የምናደርገው ለዛ እናደርገው አይደል ለዛ ነው የምናደርገው እንጂ ያንን ሰው በየዋህ መንፈስ ደግፈን እንዲቀና አናረግ ማንም የቆመ ይመስለው ምን እንዳይል እግዚአብሔር ስላቆመን እንጂ እኛ ከማንም የተሻለን አይደለም መሰረታዊው ነገር ይሄ ነው ደግሞ እግዚአብሔር ሰውሮ አልተያዝንም እንጂ ደግሞ ከቀጠልን እንያዛለን አይመስላችሁ ስለዚህ መመለስ ያስፈልጋል መያዝ አለ አሁን በቃ ሴልፎን ያለው ቀጭ አድርገው ያመጣዋቸዋል ስለዚህ እንዳይመስላችሁ ይሄ የፖሊስ ምናምን ብቻ አይደለም አሁን ፖሊስ ብቻ ቀጭ ተደርገው ነው አይደለም የሚመጣው አሁን ያው እናንተም ቀጭ እኛም ቀጭ ተደርገን እንመጣለን ገብቷል ነው እኮ ስለዚህ ምንም እንደ ድሮ አይደል ምክንያት ምናምን መስጠት አይቻልም አይቻልም አይደል እንደዚህ ነበረ ምናምን የለም ደግሞ የሚገርማችሁ ነገር እግዚአብሔር ሁሉንም ሪካርድ አድርጎት አንድ ቀን ደግሞ ምን ያደርገዋል ወደ ብርሃን ያመጣዋልኛ ዛሬ ተገረምን አይደል በመናው ይሄ ኤቪደንስ ነው እግዚአብሔር ሁሉንም ኤቪደንስ ሰብስቦ አንድ ቀን ምን ያደርገዋል የተሰወረ የማይገለጥ ምንም ነገር የለም በድብቅ ነው የማደርገው የሚል ሰው እግዚአብሔር በአደባባይ ያወጣዋል አሁን ባይወጣ በዘላለም ይወጣል ስለዚህ እግዚአብሔር የወደቀን ሰው ነቀፌታ ያለበትን ሰው እንድናቀናው ይፈልጋል አሜን የኛ ድርሻ ማቅናት ነው ያለብን
ደግሞም አብረን በዛ ኃጢአት እንዳንወድቅ ማድረግ አለብን። ሐሜት እኮ ነው። ያ ሰው ከወደቀ ያንን ሰው ካማን ማን የወደቀው? ሰውየው ወድቋል። አብሮ እየወደቀ ያለው ማን ነው? እኛን እኮ አብረን እየወደቀ ያለ ነው። ገብቷችኋል? እኛን እኮ አብረን እኛ ደግሞ እየወደቅን ነው ያለ ነው ማለት ነው። ስለዚህ ሰው እናቀናለን ብለን እኛም አብረን እንዳንወድቅ ያስፈልጋል። እግዚአብሔር ይጠብቀን። ደግሞ የሚገባ ደግሞ ነቀፌታ አለ እኮ። የማይገባ እንዳለ ሁሉ የሚገባ ነቀፌታ ደግሞ ምንድነው? የኢየሱስ ክርስቶስ አገልጋይ በመሆናችን ይመጣ ነቀፋ የተገባ ነቀፋ። አሜን። እሱን ከተገኘ ጥሩ ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 14 ላይ ስለዚህ ስለ ኢየሱስ ክርስቶስ ብንነቀፍ የተገባ ነው። አሜን። ጌታን ከመውደዳችን የተነሳ የእግዚአብሔርን ሕግ ከመጠበቃችን የተነሳ የሚመጣ ነቀፋ ተገቢ ነቀፋ ተገቢ ነቀፋ። ይሄንን እንደውም ይሄ በደረሰብን ጊዜ የክብር መንፈስ በእኛ ላይ ያርፋል። ከዛ ውጭ ግን የሆነ ነቀፋ ግን መነሳት አለበት። አሜን። እግዚአብሔር ነቀፌታን ማስወገድ ይችላል። የሀገርን ነቀፌታ፣ የቤተሰብን ነቀፌታ፣ የግላችን ነቀፌታ እግዚአብሔር ያነሳል። ይሄን በሰማ ጊዜ ነህምያ የኢየሩሳሌምን ነቀፌታ በሰማ ጊዜ የወሰዳቸው ስቴፖች ምንድነው? አያሌ ቀንም በሰማይ አምላክ በእግዚአብሔር ፊት እጾምና ጸልይ ነበር። ከዛ እንደዚሁም ደግሞ የአባቶቼና የራሴንም ኃጢአት ማድረግ ነበር እናዘዝ ነበር። ከዛስ እንደገና ደግሞ በዚህ ሰው ፊትም ደግሞ እግዚአብሔር ሞገስ እንዲሰጠኝ ማድረግ ነበር ጸልይ ነበር። ጸልይ ተገቢ ነው። ንስሐ መግባት ተገቢ ነው። አክሽን ተግባር ያስፈልጋል። በተግባር ደግሞ እንዴት ነው ኢየሩሳሌም እንድትሰራ ማድረገው? እግዚአብሔር ሆይ በዚህ ንጉስ ፊት በአርጤክስስ ፊት ምን አድርገኝ? ሞገስ ስጠኝ። አረ አክሽን ያስፈልጋል። እኛ ብዙ የምንታማው ደግሞ አክሽን የሚባል ነገር ነው። ጸሎትም እንላለን እንጂ አንጸልይም። ግን ከዛም ያለፈው ደግሞ ምን የለም? አክሽን የለም። እውነት ብናገር አይመስላችሁም? ጥሩ ይመስለኛል። ወይ እናንተ ከጸለያችሁ እሺ ይቅርታ፣ እሺ ወይ እናንተም ጸልዩ። እኔ ነኝ የራሴን ነው ይቅርታ እንግዲህ ተናገርኩት። ገብቷችኋል ወይ? የለንም እኮ ወይም ጸሎት ተብሎም ደግሞ እኮ ይገባል። ከዛም ደግሞ እርምጃ ያስፈልጋል። እነዚህ ሰዎች ተሰደዱ፣ መከራ ደረሰባቸው። 10 ብር አምጣ ሲባል ሰው የለም አይደል? እስቲ ትንሽ አዋጣ ይላክላቸው ሲባል ሰው አይገኝም ትንሽ። ስለዚህ ምን ያስፈልጋል? ተግባር የሚባል ነገር አለ። ማሳየት አለብን። እግዚአብሔር ደግሞ ከኛ ይጠብቃል። እንድንጸልይ፣ እንድንናዘዝ፣ እንደዚሁም እርምጃ እንድንወስድ ያስፈልጋል። አሜን። ያስፈልጋል። እግዚአብሔር የቤተ ክርስቲያንን የኔና የእናንተን ነቀፋ ያነሳል። እንጸልያለን። ተነሱና እንጸልያለን። ሃሌሉያ። እንጸልያለን። ወራ ፓዲያ ጋና መጸልዩ ማለት እግዚአብሔር ይሄንን ማድረግ ይችላል። እቺን ሴት ተመልከቷት፣ ኤልሳቤጥ በቃ ብዙ ዓመት ያማጠችበትን ነቀፌታ እግዚአብሔር አነሳላት። ወራ ፓዲያቹ ሃሌሉያ። እንጸልያለን ወገኖቼ። በቃ ነቀፌታን እንዲያነሳ እግዚአብሔር በህይወታችን፣ በቤተሰባችን፣ በሀገራችን እንጸልያለን። መስኪት ጸልይልናለች። ያው ለኔም ጸልያለኝ ወደዚህ ስለመጣው ለእናንተም ጸልይላችሁ። ስለዚህ እሺ ስለ ብዙ ምሕረትህ ቸርነትህ ጌታ ክብር ስለ ሴቶችና ስለ ወንዶች ልጆች በዚህ ስላሉት ሁሉ አመሰግናለሁ። ሁላችን እንደገና እንድትመለከተን በኢየሱስ ስም እለምናለሁ። እግዚአብሔር ትልቅ ነህ፣ ስምህ ይባረክ። ሃሌሉያ።
እግዚአብሔር እንደገና መንፈስ እንዲያልፍ በዚህ መካከል እኔ ጸልያለሁ። ነቀፌታ እንዲነሳ እግዚአብሔር ድካም ድንዛዜ እንዲነሳ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር የሚታጠበው ሁሉ እንዲታጠብ በኢየሱስ ክርስቶስ ስም ጸልያለሁ። የወደቀ እንዲነሳ በኢየሱስ ክርስቶስ ስም ጸልያለሁ። ኢየሱስ ጌታ ነው። ሃሌሉያ። ሁላችን ራሳችን ውስጣችንን ያየን እንጸልያለን። ለእግዚአብሔር መንፈስ እንፈቅድለታለን። ጌታ ሆይ በተለየ መንገድ ዛሬ ወደ ህይወቴ እንድትመጣ ፈልጋለሁ ብለን ጌታን እንፈልጋለን። ኢየሱስ ጌታ ነው። የእግዚአብሔር መንፈስ በዚህ አለ። ኢየሱስ ጌታ ነው። ሃሌሉያ። ሊያቆም ሊያበረታ የሚችል የእግዚአብሔር መንፈስ በዚህ አለ። እግዚአብሔርን እንፈልገው። ሃሌሉያ። ኢየሱስ ጌታ ነው። ማሴክሬቬጂያና ማስፔሪያ ዶስፔሬቬዲያሎስ ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ህይወታችንን ያየን ድካማችንን ያየን ሊያቆም የሚችል ጌታ በዚህ ስላለ ሊያድን የሚችል ጌታ በዚህ ስላለ ሃሌሉያ። ሊያስመልጥ ሊያድን የሚችል ጌታ በዚህ ስላለ ጌታን እንፈልጋለን። ሃሌሉያ። ማሪ በአናስ ከሪቬዲያ ዳስፔሪቬደ በዲቤለቬዲያ ስፔሪቬዲያኖስ ትልቅ ጌታ እንድታልፍ በኢየሱስ ክርስቶስ ስም ጸልያለሁ። የምታቆም ጌታ እግዚአብሔር ሁሉን እንድታቆም በኢየሱስ ክርስቶስ ስም እለምንሃለሁ። ትልቅ ነህ እግዚአብሔር ሆይ በፊት ማን ይቆማል? እግዚአብሔር በወገኖቼ በእኔ ላይ እግዚአብሔር በበረታው ላይ አንተ ብርቱ ነህ ጌታ ሆይ በኢየሱስ ክርስቶስ ስም እጆች እንድትመጣ ጸልያለሁ። የበረታው ክንድ እግዚአብሔር አባት በበረታብን ላይ እንዲወጣ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ እንዲወጋ በኢየሱስ ክርስቶስ ስም ጸልያለሁ። ነገራችንን ተብትቦ የያዘ አላሻግር ያለ እንቅፋት የሆነ እግዚአብሔር አባት ሩጫን የሚገታ የክፋት ስራ እንዲረግፍ በኢየሱስ ክርስቶስ ስም ጸልያለሁ። ከሴቶች ከወንዶች ልጆች ላይ እግዚአብሔር አባት ከኛ ጋር ንክኪ ባለው ሰው ሁሉ ላይ እንኳን ጌታው የተጣበቀ የማይመች ነገር ረፍት የማይሰጥ ነገር እግዚአብሔር አባት እንቅፋት የሆነ ነገር በኢየሱስ ክርስቶስ ስም አራግፋለሁ። ይራገፍ በኢየሱስ ስም ይራገፍ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሳናስተውለው ሳናውቀው እንኳን ጌታ በህይወታችን በኑሯችን በመውጣት በመግባታችን የተጣበቀ አልላቀቅ ያለ ጌታ ጸልያለሁ። በኢየሱስ ክርስቶስ ስም ይራገፍ። በኢየሱስ ስም ይጠረግ። በኢየሱስ ስም ይጠረግ። ጠርጋለሁ በተሰጠኝ የልጅነት ስልጣን በኢየሱስ ክርስቶስ ስም ይጠረግ። ሃሌሉያ። ልቀቅ በኢየሱስ ክርስቶስ ስም። የክፋት ኃይል በኢየሱስ ስም ልቀቅ። የእግዚአብሔርን ሕዝብ በኢየሱስ ስም ልቀቅ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ያድናል። አዋጅን አውጃለሁ። ልቀቅ። ማይደስ ከኒሜዲያ ለባስፒራ በዲያሎስ ይራገፍ በኢየሱስ ክርስቶስ ስም ይራገፍ። ሃሌሉያ። እየተቃወምን እያሰብን እንጸልያለን። ጌታ ብርቱ ነው። ሃሌሉያ። ራስኪ ለበድ ልቀቅ እንለዋለን። እንዳንጸልይ ነው የከለከለን፣ እንዳንሻገር ነው የከለከለን፣ እንዳንሰራ ነው የከለከለን። ራስኪ ሪቬጂያሎስ ልቀቅ በኢየሱስ ክርስቶስ ስም ልቀቅ። ይራገፍ በኢየሱስ ክርስቶስ ስም። ጉልበታችንን የያዘ ነው ያደከመን ነው ቢዚ ያደረገን ነው የእግዚአብሔርን ክብር እንዳንፈልግ የያዘን ነው። ልቀቀኝ እንበለው። ሃሌሉያ። ልቀቀኝ አምላኬን ላምልክ። ልቀቀኝ። ሃሌሉያ። ልቀቀኝ። ራስ ከሊቬዲያሎስ ፒረቬዲያሎስ ፐረቬዲያሎስ የእግዚአብሔርን ክብር እንዳላይ ያስከኝ ልቀቀኝ እንበለው። ልቀቀኝ። አምላኬን አመልካለሁ። አምላኬን አመልካለሁ። ልቀቀኝ። ራስ ከሊቬዲያሎስ ፐረቬዲያሎስ ልቀቅ። ልቀቅ በኢየሱስ ክርስቶስ። ልቀቅ በኢየሱስ ክርስቶስ። የእግዚአብሔርን ሕዝብ ልቀቅ። የእግዚአብሔርን ሕዝብ ልቀቅ። ራካስኪነ ሜዲያሎስ ልቀቅ በኢየሱስ ክርስቶስ። ጌታ ብርቱ ነው። ልቀቅ በኢየሱስ ስም ልቀቅ። ማንዲቫስ ከሪቬዲያናስ ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ጸጋን ለክቶ ሰፍሮ አይሰጥም። ጌታ ሙሉ ነው። አሜን። በጎደለን ነገር በድካም የሚሰማን ነገር አለ። በዚህ ቦታ ድካም አለኝ የምንለው ነገር እግዚአብሔር ሆይ በዚህ ነገሬ ላይ ጸጋ ይለቀቅልኝ ብለን ደግሞ እንጸልያለን። በዚህ ነገር ላይ እንድትመጣ ፈልጋለሁ ጌታ ሆይ በዚህ ነገር ላይ ጌታ ጸጋ ይለቀቅልኝ ብለን ደግሞ እንጸልያለን። ማስካሪ በጂያናስ ቸር ጌታ እግዚአብሔር ቸር አምላክ በኢየሱስ ስም ጸልያለሁ። ለሕዝብህ ለኔ ጸጋ በኢየሱስ ክርስቶስ ስም ይለቀቅ። ጉልበቶቻችንን አድስ ጌታ ሆይ እንደገና ህይወታችን አለምልመው ጌታ
የደረቀ እግዚአብሔር አባት ውበት ያጣውን መንፈሳዊ ህይወታችን እንደገና እንድታለመልመው ጸልያለሁ። የእንደገና ጌታ እግዚአብሔር እስኪ ለበጂነ መስቢረ በዲያለስ በረበዲያለስ እለኩሳለሁ እሳት ይለኮስ ጌታ ሼማራባስ ቢለበዲያለስ ይለቀቅ በኢየሱስ ክርስቶስ ይለኮስ ጌታ የክብር እሳት ህዝብን ይለኩሰው። ኃጢአትን የሚበላ እግዚአብሔር አባት በጸጋ የሚያቀም ክብር እግዚአብሔር እንዲመጣ ጸልያለሁ። ፕሮስኬሪ በዲያነመስ ይለካ እግዚአብሔር አባት ጸጋ ይለቀቅ ጌታ ያለ መከልከል ጸጋ ይለቀቅ ያለ መከልከል ያለ ገደብ እግዚአብሔር ጸጋ ህዝብን ያንሳው። ማሪቤዲየስ ከለበዲየለስ ቸርነ እግዚአብሔር ሆይ ጸጋ ይለቀቅ እንደገና እንድታቆመን እንደገና በጸጋ እንድታለመልመ ህይወታችንን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር በትንሹ አይደለም በብዙ እግዚአብሔር አባት ለብዙ በሚተርፍ መንገድ እንድትመጣ ወደ ህይወታችን ጸልያለሁ። የሚተርፍ ጸጋ እንድትለቅልን በኢየሱስ ክርስቶስ ስም ጸልያለሁ። ኢየሱስ ጌታ ነው። ደግሞ ጌታ ሆይ ሊያስጥለን የሚተጋ የሰጠህንን ያስጣጠከንን ሊበትን የሚወጣ ሊለቃቅም የሚወጣን ክፉ በኢየሱስ ክርስቶስ እከለክላለሁ። ይከልከል በኢየሱስ ስም ይከልከል በኢየሱስ ክርስቶስ ስም ይከልከል በጌታ በኢየሱስ ስም ይከልከል። ኢየሱስ ጌታ ነው። ሃሌሉያ። እኔ አላውቅም እናንተ ፊል አርጋችሁት ከሆነ አላውቅም። እግዚአብሔር ባርኮን ስንወጣ የሚናጠቃል ዜሮ አርጎ ቁጭ ሊያረገን የሚተጋ አንዳንዱን በማስተዋል ለምንሄድ አንዳንዱን በመናጠቅ ነው የምናስመልጠው። ኢየሱስ ጌታ ነው። የምናስመልጥ ሰዎች ያርገን። አሜን። የምንሰማው የምናየው በቤተሰባችን በዙሪያችን ብዙ ነገር አለ አይደል? ጌታ እንድናስመልጥ ይርዳል። እግዚአብሔር እኮ ወደ ህይወት ወደ ራሱ ሲያመጣን እንድንተርፍ እንድናስመልጥ እንድናጠቅም ነው እንድንተርፍም ነው አይደለም? የሚገባኝ ነገር እኔ ይሄ ነው። ተናጣቂዎች ያድርገን ጌታ አሜን። በማስተዋል ሄደን ከጌታ ጋር በእግዚአብሔር ጸጋ ቆመን የምንናጠቅ ሰዎች ያድርገን። ኢየሱስ ጌታ ነው። በበረታው ላይ ብርቱ ያርገን ጌታ አሜን። ልቀቅ አትገልም አንገት አትቆርጥም ልንል ይገባል። ኢየሱስ ጌታ ነው። ኧረ ልቀቅ ክፉ ከለክልሃለሁ ልንል ይገባል። ማስኪሬ በጂያደስ እከለክልሃለሁ እጅህን ልቀቅ ማሳክሬ በጂያለስ ልቀቅ አትችልም ቆመሃለሁ ከራከርሃለሁ እግዚአብሔር በአምሳሉ የፈጠረውን እንደዚህ አታረግም ልንል ይገባል። ኢየሱስ ጌታ ነው። ማስካሪ በጂያነ መስቢለ በጂያለስ ሬስከሪ ባጃ መስቢለ በጂያለስ ማዲባ ክሬቤጂያኖስ ሜሪ በጌቴስ ፒለቤጂያኖስ ራባስ ኪለባዲያኖስ ነገራችንን ያስጣለን እንዳንተርፍ ያደርገናል። አንዳንድ ጊዜ ለኛ የቤት ስራ ተሰጥቶን እሱ ስራውን ይሰራል። ኢየሱስ ጌታ ነው። ጌታ ያንቃን። አሜን። ጌታ ያንቃን። ኢየሱስ ጌታ ነው። ሃሌሉያ። ያንቃን። በስኪለበጂያኖስ አምሯችንን ሻርፕ ያርገው መንፈሳችንን ሻርፕ ያርገው ጌታ እንዲሰማን ሃሌሉያ እንዲሸተን እየሆነ ያለው ነገር ማሴ ፕሬቬጊያዳስ ፒለበጂያኖስ አንቃን ጌታ ሆይ ሜጌስኪለበጂያኖስ ተናጣቂዎች አድርገን ጌታ ህዝብ ተናጣቂ ይሁን። ኢየሱስ ማስኪለበጂያኖስ ፒለበጂያኖስ ተናጣቂ ይሁን ጌታ ሆይ ነገሩ የተጠበቀ ይሁን። እግዚአብሔር አባት የወገኖቼ መውጣት መግባት ነገር መንፈሳዊ ህይወት ሁሉ በኢየሱስ ክርስቶስ ደም ይሸፈን። ነጣቂ በኢየሱስም የተከለከለ ይሁን። በመንገድ የሚጠብቅ ጌታ በምንወጣበት በምንገባበት የሚጠብቅ ጌታ ሊያስጥለን ባዶ ሊያደርገን የሚተጋ እግዚአብሔር አባት ከሩጫችን ሊገታን ማድረግ ከሚገባን ነገር ወደ ኋላ ሊጎትተን ከሚተጋ ሁሉ በኢየሱስ ክርስቶስ ህዝብ ይጠበቅ። በኢየሱስ ስም ይጠበቅ። እግዚአብሔር አባት ህዝብን ላንተ አሳልፌ ሰጠው። ከእያንዳንዳችን ጋር እንድትወጣ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ይርዳን። ስለሰማህ እናመሰግንሃለን። ክብር ላንተ ይሁን በጌታ በኢየሱስ ስም። ሃሌሉያ። የሚመክረን የሚመልሰን እንደ ልጆቹ እንጂ
ከልጆች ውጭ እንዳልሆኑ ዝም የማይለን አምላካችን ስም የተባረከ ይሁን። ዛሬ የሰማነው ቃል ሁላችንም ይመለከታል። ክብር ለእግዚአብሔር ይሁን። ከማሳበብና ከእውነት ከመራቅ እግዚአብሔር በማስተዋል ይባርከን። ሁላችንም ኃላፊነት ወስደን ለሰማነው ቃል ለመኖር በእግዚአብሔር ላይ እንደገፍ። ሃሌሉያ ሃሌሉያ። አግዘን ደግፈን ስንለው የማይተወን አምላካችን ለራሳችን ጥሎ የማይሄድ ጌታ ስላለን እግዚአብሔር የተመሰገነ ይሁን። የተደገፍነው ሸምበቆ ስላልሆነ ስሙ ይባረክ። የጸና አለት አምላክ ስላለን ስሙ ይባረክ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን ስለዚህ ስለነበረን ቀን። አባት ሆይ በፊትህ ቃልህን እንድንሰማ በአምልኮም በፊትህ እንድንቀርብ እግዚአብሔር ሆይ ይህንን ቀን ጌታ ሆይ ከሌላው ቀን ለይተህ ስለሰጠህን ክብርን ላንተ እንሰጣለን። ይህች አንተ የሰራሃት ቀን ለበረከት ስለሆነችልን ስምህ ይባረክ። ስለመከርከን ስለገጸትከን እግዚአብሔር ሆይ ልትመልሰን ቃልህን ስለላክ ስምህ ይባረክ። በረከትህም ጌታ ሆይ ስለሚያገኘን እናመሰግንሃለን። ስማችን ተለውጦ እግዚአብሔር ሆይ ያዕቆብ እስራኤል እንደተባለ እግዚአብሔር ሆይ የኛም ስም ስለተለወጠ እናመሰግንሃለን። ከታሪካችን ኋላ ያለውን ማንነታችንን ዛሬም እንደገና ጌታ ሆይ አስታውሰህ ስለሻርክልን ስምህ ይባረክ። ክብር ምስጋና ላንተ ይሁን። እናመሰግንሃለን። አሁንም በምድር ዙሪያ ያሉትን ወገኖቻችንን ጌታ ሆይ አስባቸው። በምድረ በዳ እየተሰቃዩ ያሉትን በስራት ውስጥ ያሉትን ዛሬ ነገ ሞታለሁ እያሉ የሚያስቡትን ሁሉ ጌታ ሆይ ታስባቸው ዘንድ በኢየሱስ ስም እንጸልያለን። በባህር ውስጥ ጌታ ሆይ ሕይወታቸውን ለመሰዋት ወስነው ከኋላ ካለው ግፍና በደል እሱ ይሻላል ብለው የተነሱትን ሁሉ ጥበቃ እግዚአብሔር ሆይ ካንተ ዘንድ እንዲሆንላቸው በኢየሱስ ስም እንጸልያለን። ሕዝባችንን እግዚአብሔር ሆይ ኢትዮጵያውያንን፣ ኤርትራውያንን የዘላለም አምላክ እግዚአብሔር ሆይ በአንተ ጥበቃ ውስጥ እንዲሆኑ በኢየሱስ ስም ጸለይ። ክፉውን ጌታ ሆይ አንተ ተዋጋላቸው። እግዚአብሔር ሆይ በስጋ ሞት ብቻ ሳይሆን የዘላለም ሞት አለና እግዚአብሔር ሆይ አንተንም የሚያውቁበትን መንገድ ታዘጋጅላቸው ዘንድ በኢየሱስ ስም ጸልያለሁ። አባብላታለሁ ወደ ምድረ በዳም ወስዳታለሁ ብለህ ተናግረሃል። እግዚአብሔር ሆይ ይህ ምድረ በዳ አንተ መገናኛ እንዲሆንላቸው በኢየሱስ ስም ጸልያለሁ። ጌታ ሆይ በዚህም ጊዜ ብዙዎች ነፍሳቸውን ያጡ ቤተሰቦቻቸውን በጭንቀትና ተስፋ በመቁረጥ ውስጥ ያሉትን ታስባቸው ዘንድ በኢየሱስ ስም እንጸልያለን። የሚያጽናናው እጆችህ እንዲዳስሳቸው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ልባቸው ክፋት፣ የዚህ ምድር ምሬት ልባቸውን እንዳስጨነቀው እግዚአብሔር ሆይ ታያለህና ሰው እንዴት እንዲጨክናል ብለው ውስጣቸው እንደገና በምሬት ይሞላልና ጌታ ሆይ ልባቸውን የስጋ ልብ እግዚአብሔር ሆይ እነሆ የሚመርና ሰውን የሚጠላ እንዳይሆን ትራራላቸውና ትለውጥላቸው ዘንድ በኢየሱስ ስም እንጸልያለን። ቀሪ ዘመናቸው እንዳንተ ሐሳብ መኖር እንዲችሉ ጠላት እንዳሰበው ሳይሆን እግዚአብሔር ሆይ እንዳንተ ሐሳብ መኖር እንዲችሉ እግዚአብሔር ሆይ በርህራሄ እጅህ ልቦቻቸውን ዳስላቸው፣ አእምሮአቸውን ዳስላቸው፣ ፍጹም ፈውስን ስጣቸው። በማጽናናት የታወቅ መንፈስ ቅዱስ ከነሱ ጋር አሁን እጅግ አድርገን እናመሰግንሃለን እግዚአብሔር ሆይ። አሁንም እኛም ጌታ ሆይ ሴፍ ነን ብለን ባለንበት በዚህ ምድር መስራትና ማድረግ ያለብንን እንድናደርግ ትረዳን ዘንድ እንጸልያለን። ይበልጥ ቀኑ እየከፋ በሄደ ጊዜ ቃልህን እግዚአብሔር ሆይ ለሰዎች ጆሮ ለማድረስ
አእምሯችን የሰላ እንዲሆን መንፈሳችን የነቃ እንዲሆን ትረዳን ዘንድ በኢየሱስ እንጸልያለን። ለእያንዳንዳችን ማስተዋልን ሰጠን ዘንድ በኢየሱስ እንጸልያለሁ። የእውነትህን ቃል የወንጌልን ቃል መናገር እንድችለን ሰዎችን ከጊዜያዊ ሞት ሳይሆን ከዘላለም ሞት እንድናስመልጥ እግዚአብሔር ሆይ አንደበታችን የተከፈተ እንዲሆን ለሰዎች በጉልበታችን መጸለይ እንድንችል ትረዳን ዘንድ በኢየሱስ እንጸልይ። ክብር ሁሉ ለአንተ ይሁን በሕያው ልጅ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ስለዚህ ጌታ ክብርን ስጡት። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ያው ደስ ይበላችሁ። ኢየሱስ ጌታ ነው። በዙፋኑ ላይ ነው አይደል? ጌታችን ኢየሱስ ጌታ ነው። ስለዚህ በዙፋኑ ላይ ያለ አባት ያለው ሰው ከውስጡ ደስታ ከውጭም ደስታ ነው። ክብር ለእግዚአብሔር ይሁን። ሰይጣን እንድንቆዝም ቅር እንዲለን ተስፋ የሌለን እንድንመስል ነው ሊያረገን የሚነሳው። እግዚአብሔር ግን አሸናፊ ነው። ሃሌሉያ። ድል የእግዚአብሔር ነው። ሃሌሉያ። አባታችን ሆይ ብለን ጌታችን ባስተማረን ጸሎት እንጨርሳለን። እግዚአብሔር ሰላም ምሕረትና ጸጋ ከሁላችንም ጋር ይሁን። አሜን። ዛሬ ማታ ካንድል ላይት ቪጅል የምንችል ሁሉ ተገኝተን ወገኖቻችን ጋር ሀዘናችንን እንግለጽ። ማታ በ8 ሰዓት ፕሮግራሙ ይደረጋል። ውጪ ላይ ምናልባት ሜሴጅ ይኖር ይሆናል። 7 ከ7 እስከ 8 ነው ብለዋል። ኢንፎርሜሽኑን እንግዲህ ውጪ ላይ ይለጠፋል ብዬ አስባለሁ። ተለጥፏል፣ እናገኘዋለን።